ሰላም ጋይስ ተመልሼ መጥቻለሁ። ከዚህ በፊት የ1000 ብር ቻሌንጅ ሰጥቻችሁ ነበር። ያ ቻሌንጅ ግን ሰክሰስፉል አልሆነም። ብሩን የሚሰጠው ይሆናል ማለት ነው። ብሩን የሚሰጠው ለማን ነው እንዴት ነው የሚለውን ነገር አብረን እናያለን። ዛሬ ደግሞ ሌላኛው ደግሞ ለኔ የተሰጠ በጣም ትልቅ ስጦታ አለ። እሱን አብረን ከናንተ ጋር አንቦክስ እናደርጋለን። በባለፈው ቪዲዮ ላይ የ1000 ብር ቻሌንጅ አዘጋጅቼ ነበር። የ1000 ብር ቻሌንጁን እንግዲህ ቪዲዮው 4000 ቪው እና 100 ላይክ መኖር ነበረበት። ያ ደግሞ አልተገኘም። ግን ደግሞ አንድ ልጅ ትክክለኛ ግምት ገምቷል። ያው ብዙዎቻችሁ ገምታችኋል፣ ግን ቀድሞ ለገመተው ልጅና በጣም ብሩም በጣም እንዳስፈለገ ነው ኮሜንት ያደረገልኝ ማለት ነው። ቢኒ የሚል ዩዘር ነው፣ ከታች አስቀምጣለሁ። ኢንስታግራም ላይ ፎሎ አድርግና ብሩን የምትቀበል ይሆናል ማለት ነው። ይህን ቪዲዮ ጨርሳችሁ መመልከት እንዳትረሱ። በቀጣይ በራሴ ላይ አድ ላደርግ የፈለግኩት ነገር ምንድነው ብዬ ነው ጥያቄ ጠየቅኳችሁ። በዛ ጥያቄ መሰረት ደግሞ ቦክሲንግ ነው ማለት ነው። በጣም ብዙዎቻችሁ በትክክል ገምታችኋል። በዚሁ አጋጣሚ የአንድ ወር አንሊሚትድ ፓኬጅ የሚያስሞላ ቻሌንጅ ደግሞ በዚሁ ቪዲዮ መጨረሻ ላይ የሚነግራችሁ ይሆናል። ሰብስክራይብ በማድረግ አብራችሁኝ ሁኑ። በራሴ ላይ አድ ላደርግ የፈለግኩት እንግዲህ ቦክሲንግ ነው ማለት ነው። ያንን ቦክሲንግን አሁን በአሰልጣኝ የሚሰራው ይሆናል ማለት ነው። ምክንያቱም ይህንን በመስራቴ እናንተ ደግሞ እኔን የምትከተሉኝ ሰዎች ደግሞ ያንንም አንድ ላይ እንድታገኙ አደርጋችኋለሁ። በመቀጠል ቦክሲንግን ማን ያሰልጥነኝ? ይህንን ደግሞ ኮሜንት ላይ ያስቀምጡ። ቪአይፒ ክፍያ እንከፍልለታለን። ከዛ በአሪፍ ሁኔታ እንግዲህ ቦክስ በአንድ ወር ውስጥ በጣም ጎበዝ ቦክሰር እንደሚሆን አልጠራጠርም ማለት ነው። በመቀጠል ደግሞ ዛሬ አንቦክስ የምናደርገው ከእናንተ ጋር በጣም ትልቅ ስጦታ አለኝ። እሱን ስጦታ የማሳያችሁ ይሆናል ማለት ነው። ያ ስጦታ ምንድን ነው? አንድ በጣም ረጅም ጊዜ ሆኗል ከስፖርቱ ሪቋል ልጁ። ቤስት ተማሪ ነው፣ የመጀመሪያ ሲኒየር ተማሪ ነው እና በየአመቱ ምረቃ ሲደርስ መጥቶ ክለባችን ላይ ማገዝ ያለበትን ነገር ሁሌ መጥቶ ያግዘኛል ማለት ነው። በዚህ ዙር ደግሞ የብር ስጦታ ሰጥቶኛል። እሱ የሰጠውን ብር ደግሞ በልቼ ከማጠፋ ብዬ አንድ ለኔ የሚያስፈልገኝን ነገር ገዝቻለሁ ማለት ነው። ሁሌም እሱን እንዳስታውስ ይረዳኛል። ለዛ በጣም የሚወደው የማከብረው ተማሪ ይሄ ነው። እዚህ ጋር ፎቶን አስቀምጣለሁ። አድሜ ይባላል እና በሚረቃው ማግስት መጥቶ ያንን ስላደረኩኝ እሱ ነገር ምንድነው የገዛሁት የሚለውን ነገር አብረን አንቦክስ እናደርጋለን ማለት ነው። የመጀመሪያው ሁለት ነገር ነው የገዛሁት። ከሁለቱ አንዱን ላሳያችሁ ማለት ነው እና እንዳረሱ የአንድ ወር አንሊሚትድ ፓኬጅ የሚሞላበት ቻሌንጅ ደግሞ በቀጣይ በዚህ ቪዲዮ መጨረሻ ላይ ስለሚሰጥ እስከ እንዳታረጉ እስከ መጨረሻ እዩ። በነገራችን ላይ ስለዚህ የመጀመሪያውን አንቦክስ እናደርግ ማለት ነው። ይውጣ አይደለ? እንግዲህ ለቀጣይ እንግዲህ በዚህ 2 ወር ውስጥ አዲሱ ጂማችን ከሞይታይ ጋር ለመከፈት እንግዲህ ፕሮሰስ ላይ ነው ያለው ማለት ነው። የመጀመሪያው የገዛሁት እንግዲህ ይሄንን አድሜ በገዛው ማለት በሰጠኝ ብር የሚችለውን 2 ነገር ገዝቻለሁ። ከሁለቱ አንዱ ይሄ ነው ማለት ነው። ለቀጣዩ ጂማችን በጣም ስለሚያስፈልግ ነው። በነገራችን ላይ አሁን ሳሙኑ ጓንት እያሰባሰብን ነው። ምክንያቱም ቀጣዩ ሞይታይ ስልጠና ስለምንጀምር ለሞይታይ በጣም ስለሚረዳ አድሜ እንግዲህ በሰጠው ብር ይሄን የሚያምር ጓንት ገዝቻለሁ ማለት ነው። ስለዚህ ይሄን አድርጋችሁ እናንተ ደግሞ ወደ ገዝሽ ሞይታይ ወይም ደግሞ ወደ ገዝሽ ቴኳንዶ ጂም ስትመጡ ይሄንን በማድረግ የምትሰሩ ይሆናል ማለት ነው። ስለዚህ ይሄን ጓንት አድርጋችሁ ሲሰሩ ሁሌም አድሜን አስቧ። ስለዚህ ስለዚህ ይሄ ነው ማለት ነው የመጀመሪያው ስጦታ ወይም ደግሞ የመጀመሪያ በአድሜ ገንዘብ የገዛው ነገር ይሄን ይመስላል ማለት ነው። ሁለተኛው ደግሞ ምን ይመስላችኋል? የሚገምት የለም። ሁለተኛ ለስፒድ የሚጠቅም ማለት ነው ሚራክል ፊትነስ የሚል ለቦክስ የሚያገለግል 1 ኪሎ ዳምፔል ነች። በነገራችን ላይ የውጭ ዳምፔል ነች። ዛሬ በእናንተ ፊት አንቦክስ አደርጋለሁ ብዬ ነው እስካሁን አንቦክስ ያላረኩት። ምን ይላል? ሚራክል ፊትነስ። ስለዚህ 1 ኪሎ ግራም ነች። እችኛውንም እንሊጣታለን ማለት ነው። ዋው በስማም እንዴት አባቱ ነው የሚያምረው! አንተ 1 ኪሎ ዳምፕል እንደዚህ ያምራል እንዴ! እና ይሄ ለስፒድ በጣም ወሳኝ ነው። ከዛ ስፒዳችን በጣም ይስተካከላል ማለት ነው። የቦክስ አሰልጣኝን ኮሜንት ላይ አስቀምጡልኝ። እናንተ በሚታስቀምጡት አሰልጣኝ እንግዲህ ትሬኒንግ ላደርግ ነው። በአንድ ወር ውስጥ በጣም ጎበዝ ቦክሰኛ እንደሚሆን አልጠራጠርም። በነገራችን ላይ ይሄን አክልም ብዙ የማላስቸግር ሰው ስለሆንኩኝ
በቀላሉ መሆን ይችላል ማለት ነው። ስለዚህ ስለነዚህ ነገሮች አድሜ በጣም እጅግ አድርጌ አመሰግናለሁ። በጣም ብዙዎቻችሁ በተለያየ ቦታ ላይ የምትገኙ በማርሻል አርት ውስጥ የምትገኙ ልጆች ይህንን እንደምትመለከቱ አልጠራጠርም። ለአስተማሪዎቻችሁ እናንተም እንደዚህ አይነት ክብርና አክብሮት ይኑራችሁ ማለት ነው። ሁሌም በሰነጠላችሁበት ክለብ ላይ መልካሙን አሻራ ማስቀመጥ እንዳትረሱ። ይህንን ነገር እንግዲህ ከአድሜ ስላገኘው በጣም ደስ ብሎኛል። ቀጣይ በ2 ወር ውስጥ ሙዋይታይ ጂማችን ይጀምራል። የአንድ ወር አንሊሚትድ ፓኬጅ የሚያሸልመውን ሽልማት በቀጣይ ቪዲዮ ላይ የሚነግራችሁ ይሆናል ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ላይፍ ስታይልን የዕለት ተዕለት ውሎዬን አሳያችኋለሁ። ቦክሲንግ ደግሞ ከጀመርኩበት ቀን አንስቶ እስከ ወሩ መጨረሻ ድረስ ቀን 1 ቀን 2 ቀን 3 ቀን 4 እያልን እስከ መጨረሻ የማሳያችሁ ይሆናል ማለት ነው። በዛ መሃል በቲክቶክ ደግሞ ላይቭ እየገባው ቤት ላይም የራስን ትሬኒንጎችን ይሰራለዋል ማለት ነው። ጋይስ ማብራት ሄዶ ነው ቪዲዮ የተቋረጠው። ሰብስክራይብ ማድረግ እንዳትረሱ። በቀጣይ እንግዲህ የአንድ ወር አንሊሚትድ ፓኬጅ የሚያሸልም ሽልማት ይዤ እመጣለሁ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። መልካም ቆይታ። ወዳችኋለሁ።